ዳና ላይ እንግዲህ ያው እኔ የምኖረው ተስፋ ቆርጬ ነበረ ራስን ከማጥፋት ምናምን ላስቤ ነበርና ግን ያው እግዚአብሔር ለሁሉም ቀን አለው ይባል የለ አሁን በኋላ ይሄን ህይወት መድገም አልፈልግም እንድትወስን ያደረገህ ወሳኝ ነጥብ ምንድነው? ያኔ በቃ እንደዚህ መተም እዛ ኳስ ስንጫወትን ስታቅፈን ምናምን የሆነ ክብር ይሰማናል ማለት ነው። የጎዳና ህይወት ምግብ ማጣት ብቻ የሚመስለው አለ፣ ቤት ማጣት ብቻ የሚመስለው አለ። ከዛ በላይ ብዙ ጉዳዮች አሉት። ለምሳሌ ስለ ራስን ማወቅ ስታስተምረን እንዴት ነው እኔ ማን ነኝ መጀመሪያ ምን መፍጠር እችላለሁ? ምክንያቱም ይሄ ማነቃቂያ ለኛ ትልቅ ነገር ነው ማለት ነው። ሰላም እንዴት ናችሁ? ውድ ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ እንዴት ናችሁ? እኔ ደረጀ እባላለሁ። ምናልባት ብዙዎቻችሁ በቲክቶክ እና በፌስቡክ ታውቁኛላችሁ። እኔ ለማታውቁኝ የጎዳና ተዳዳሪ ልጆችን ከጎዳና በማንሳት ራሳቸውን እንዲችሉ በሚያግዝ አንድ ኦርጋናይዜሽን ውስጥ የባህሪ ለውጥ ትምህርት አስተምራለሁ። በዛም ላለፉት 11 ኦልሞስት አመታት አሳልፌያለሁ። በጣም በርካታ ወጣቶችን አስተምሬያለሁ። እነዚህ በርካታ ወጣቶች ደግሞ በሚያስደንቅ ሁኔታ ጥሩ ህይወት ላይ ነው ያሉት። አብዛኞቹ ከነዚህ ጥሩ ፍሬ ካላቸው ልጆች መካከል ዛሬ አንድ ብርቱ ልጅ ጋር እንሄዳለን። ይህ ልጅ በረከት ሊስትሮ ሲጠርጋ ሳምሮ ይባላል። በጣም ጎበዝ ልጅ ነው፣ ታታሪ ልጅ ነው። ስራዬን እንድወደው እዚህ አገልግሎት ላይ መቆየቴን በጣም ኢንጆይ እንዳደርገው ከሚያደርጉ ልጆች መካከል አንዱ ነው። ማን ነው በረከት ለሚለው እናንተ በጣም ብዙዎቻችሁ እንደምታውቁት ምንም ጥርጥር የለኝም። በጣም ታዋቂ ልጅ ነው፣ ጎበዝ ልጅ ነው። ብዙዎቻችሁ የምትወዱት ልጅ ነውና አብረን ሄደን የሚኖረውን ቆይታ አብረን እናያለን። በተለይም ደግሞ ከዚህ ከትምህርቶቹ ጋር ተያይዞ ምን እንደለወጠው ህይወቱ ላይ በጣም ኢምፓክት ያመጣለት ነገር ምን እንደሆነ የምንጠይቀው ይሆናል። ስለዚህ በዚህ የዩቲዩብ ፕላትፎርም መጥቼ አላቅም። ከዚህ በፊት አካውንት አልነበረኝም። ይሄ አሁን የምለቅበት አካውንት የሆነ ጊዜ ላይ ከፍቼው የነበረ አካውንት ነው። እስከዛሬ አንቀሳቅሼው አላቅም። የነበረውንም ቪዲዮ አንስቼዋለሁ። ዛሬ ነው አዲስ ቪዲዮ አፕሎድ ማደርገው። በዚህ ቪዲዮ ብዙዎቻችሁ እንደምትተባበሩኝ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። አበረታቱኝ። ብዙ መስራት እንፈልጋቸው ነገሮች አሉ። እንደምታበረታቱኝም አምናለሁ። እጅግ አድርጌ አመሰግናለሁ። እስኪ ሚኖረንን ቆይታ አብራችሁኝ በመሆን ተካፈሉት። እንግዲህ ቤተሰቦች ቤኪ ጋር እየደረስን ነው። ቤኪ አንበሳው ዛሬ በካሜራ ነው። እንዴት ነህ? ደህና ነህ? ሁሉ ፒስ? አንተ እንዴት ነው? ስራ እንዴት ነው? አንቺ በቃ እየያዝሽ እኮ በቃ እቃው ራሱ ጽዳቱ በቃ ጫማውን ባታጥበው ራሱ ዝም ብሎ የሚጸዳ ነው የሚመስለው። ታጥበዋለህ? ከመጣው አይቀር በእናትህ ዝም ብለህ ሁሉ ሰላም ነው አይደል? እንዴት ነህ ቤኪ? እየበረታህ እየመጣ አይደለም? ብቅ እያልክ አይደለም? አዎ ትንሽ ስራው ሩጫው ህይወትም ራሱ አለ። እንዴት ነህ? ሰላም ነው። ዛሬ ምንድነው ቀኑ ታስታውሳለህ? ዛሬ ቀኑ ዓርብ ነው። ቀኑ ዓርብ ነው። አዎ ይሄንን ቀኑ ስንት ነው? እሺ ዛሬ ቀኑ ዓርብ ነው። ስንት ነው ቀኑ? የቤት ኪራይ ሲደርስ ብቻ ነው። የቤት ኪራይ ሲደርስ ብቻ ነው። በስንት ነው የቤት ኪራይ የምከፍለው? የቤት ኪራይ በ30 ስለዚህ ገና ነህ። አሁን ነው እፎይ ያልከው። ዛሬ እኮ 3ኛ ዓመት ነው ከጎዳና ከተነሳ። አንተ እንዴት ተረሳህ? ሁል ጊዜ አንተ አስታውሰኝ። የዛሬ ዓመትም እንደዚህ አንተ ነው ያስታወስከኝ። የምረስቸው ነበር። ይሄ ቀን እኮ ላንተ በርዝዴይ ምዘጋ ዛሬ እንደው ስራ አልወጣም ነበር የሆነት ወይኔ እንዴ! አይ እንደውም የመጣር ቀንህ እኮ ነው እና እንዴ ዘንድሮማ እኔ ብጋብዝስ ደሬ ሁሌ አንተ ነው በየዓመቱ። ግድ ነው። በኋላውን ከእንትኑ በኋላ ዛሬ በዋናነት አመጣጤ የዩቲዩብ እንትን ጀምሬያለሁ።
ዩቲዩብ ላይ ብዙ ሰዎች አንተን ያውቋል፣ ታታሪነትህን ያውቃሉ እና እኔም ደግሞ ዝም ብዬ እስቲ እዚህ ዩቲዩብ ላይ ያው ብዙ ሰዎች ፌስቡክ እና ቲክቶክ ላይ ያውቁኛል እና በውስጥም አንዳንድ ሰዎች ኢንከሬጅ ያደርጉኛል ለምን ዩቲዩብ አትጀምርም እና ሳስብ ደግሞ የምርም ብዙ ሰዎችን ሊያበረታ ሊያነቃቃ የሚችል ነገር ልንሰራ እንደምንችል አሰብኩኝ። መቼም በእኛ አገልግሎት በነበረህ ጊዜ ብዙ ነገር ተጠቅመሃል ብዬ አስባለሁና እስኪ የተወሰኑትን እናንሳቸው። መጀመሪያ እንዴት ነበር የጎዳና ህይወትም እንዴት ነበር? እስኪ ለሚከታተሉን ሰዎች የተወሰነ ነገር አንሳላቸው። እንዴት ነበር የምትኖር የነበረው ጎዳና ላይ? ጎዳና ላይ እንግዲህ ያው እኔ የምኖረው ተስፋ ቆርጬ ነበረ። ያው አንተም እንግዲህ እንደዚህ በተለያዩ ሱስ ተጠቅቼ ነበር የምኖረው። ወላ አለ አይደለ ራስን እስከማጥፋት ምናምን ላስቤ ነበርና ግን ያው እግዚአብሔር ለሁሉም ቀን አለ ይባል የለ እግዚአብሔር በአንተ በኩል ተጠቅሞ ወደኔ መጣ። ያው ውጭ ላይ ያለው ያው እዚህ ጓደኞች ገብተው ነበረ። እነሱ በገቡ ሰዓት በቃ እኔ በጣም መቀየር ፈልግ ነበር። የጎዳና ህይወት በጣም አስጠልቶኝና መሮኝ ነበር። በቃ የመጨረሻ አለ አይደለ አልፈለኩትም ያንን ህይወት በቃ ለኔ አይሆንም ብዬ ነው የማስበው። ብዙ አመት መጀመሪያ ሸወደኝ፣ በኋላ ግን እየነቀው መጣው። ከዛም በኋላ ያው እንግዲህ እዚህ ያሉት ልጆች ሳናግር እናንተ ካንተ ጋር አስተዋወቁኝ። ኳስ ትጫወቱ ነበር እዛ ካንተ ጋር ሲያስተዋውቁኝ አንተ ደግሞ የቀን ቀጠሮ ሰጠኸኝ። ያው እኔ ደግሞ እነሱ ይማሩ ነበር የማታ እኔ መማር ፈልጋለሁ ምናምን ስለ ከዛ ያው በጓደኞቼ በኩል ይሄን አስተላልፌ ነበር። አንተም ደግሞ በጣም ጎበዝ ልጅ ምናምን ብለህ ደፍተር ገዝተህ አስተምር አስታውሳለሁ። ደፍተር ገዝተህ እኔ ውጪ ያለው ጎዳና ያለው እማር ነበር የማታ ማለት ነው። ምግብም ያው ዝም ብዬ እዛ ቻቸውንም ምኑንም እያምታታን ሁሌውንም እያተራመስኩኝ እያስተማርከኝ ነበር። በቃ ያኔ በቃ እንደዚህ መተህም እዛ ኳስ ስንጫወትን ስታቅፈን ምናምን የሆነ ክብር ይሰማናል ማለት ነው። በጣም ነው ደስ የሚለን እና ያው እኔ ዛሬ እግዚአብሔር ይመስገን በጣም ክብር የተመሰገነ ይሁን። ያው ቀኑ ደርሶ እዚህ ድርጅት ገባሁኝ። ያው እዚህ ድርጅት ከገባሁ በኋላ በቃ ያው ሱሶች ነበሩብኝ፣ የተለያዩ ሱሶች። ከነዛ ሱሶች መውጣት ለኔ በጣም ከባድ ነበረ። በውጭ ሞክሬያለሁ ግን አልተሳካልኝም። እዚህ ከመጣሁ በኋላ ግን ዋናው ነገር ምንድነው ራስን ማወቅ። ራሴን ስላላወቅኩ ነበር በእነዛ ሱሶች የተጠመድኩት ማለት ነው። ስለዚህ ያው ራስን ማወቅ እንዲሁም ደግሞ የተለያዩ ትምህርቶችን የተለያዩ ስልጠናዎች የህይወት ክህሎትን ስታስተምሩ እነዛን ትምህርት ስሰማ እኔ ማን እንደሆንኩ ገባኝ። ለምንም እዚህ ምድር ላይ እንደመጣው ገባኝ። እኔ ምን መፍጠርም እንደምችል እኔም ከማንም እንደማላንስ ከማንም እንደማልበልጥ በደንብ አወቅኩኝ። ይሄን እድሌን ተጠቅሜ ዛሬ እንግዲህ እግዚአብሔር ይመስገን ክብር ይስፋ የተመሰገነ ይሁን። ያው እግዚአብሔር አንተንም በጣም ይባርክ። የእውነት እግዚአብሔር ባንተ በኩል ነው የተጠቀመው። እግዚአብሔር በቃ ከዚህ በላይ አቅሙን ችሎታውን ይስጥህ፣ ጸጋውን ያብዛልህ። በጣም ነው የማመሰግነው ደርዬ። አሜን ቤኪዬ አሜን። ተቀየረው በቃ ከእግዚአብሔር በታች በዚህ ድርጅት ነው እና ባንተ ነው። በጣም ነው የማመሰግነው። ይሄ ትምህርት ነው ዛሬ እኔን ጠቅሞኝ እንዲህም እየሰራሁኝ ዛሬ እየኖርኩ ያለሁት እንጂ አሁን ብዙዎች አሉ አለ አይደል እንደዚህ በቃ አቅም ኑሯቸው እንኳን በቃ ራሳቸውን የማያስተዳድሩ እንደዚህ ለራሳቸው ክብር የማይሰጡ ራሳቸውን የማያውቁ አሉ ማለት ነው። እኔ ግን አቅም ሳይኖረኝ አቅም እንዲኖረኝ ይሄን ትምህርት ተጠቀምኩበት። ዋናው ነገር ለሰው ልጅ ገንዘብ አይደለም ዕውቀት ነው፣ ትምህርት ነው። ስለዚህ በዚህ ትምህርት ተጠቅሜ ነው ማለት ነው ዛሬ ይሄን ስራ እየሰራው እንግዲህ 3 አመት አስቆጠርኩኝ። ህይወቴ ላይ ደግሞ በየቀኑ እያሻሻልኩ ነው፣ ብዙ ነገሮችን እየቀየርኩ ነው። ነገ ደግሞ የተሻለ ቦታ የተሻለ ነገር እንደማገኝ እርግጠኛ ነኝ። በዚህ ቀጫጫም ነበርክ ባይዘ በጣም ቀጫጫ ደቃቃ ልጅ ነበር። አይገርምም ደሬ አየው አይደለ ለካ ምቾት ነው ምቾት ነስቶ ነበር እንደዛ ቀጫጫ የሆንኩትኝ። እንደዚህ አይ ሱሱም ራሱ እኮ ከፍተኛ የሆነ እንትን አለው አይደለ ሰውነትህ ላይ። አዎ በነገራችን ላይ ቤተሰቦቼ እኔም ጎዳና ተዳዳሪ ነበርኩ። ጎዳና ላይ ለ3 አመት ኖሬያለሁ። የጎዳና ህይወት በጣም ከባድ ህይወት ነው። ብዙ ሰዎች ስለ ጎዳና ህይወት ብዙ ዕውቀት አላቸው ብዬ አላስብም። የጎዳና ህይወት ምግብ ማጣት ብቻ የሚመስለው አለ፣ ቤት ማጣት ብቻ የሚመስለው አለ። ከዛ በላይ ብዙ ጉዳዮች አሉት እና ተነግረው የማያልቁ ምናልባት በሌላ ፕሮግራም ስለዚህ የጎዳና ህይወት ዝርዝር ነገሮች ይዤላችሁ እመጣለሁ እና ቤኪ እኔ አንዳንድ ነገሮችን መጠየቅ ከምፈልጋቸው መካከል ምንድነው በዋናነት በጣም ህይወትን እንዲለወጥ ያደረገው?
በነዛ የስልጠና ጊዜያቶች ልብህን በደንብ በቃ ያሞቀልህ የለወጠህና ካሁን በኋላ ይሄን ህይወት መድገም አልፈልግም እንድትወስን ያደረገህ ወሳኝ ነጥብ ምንድነው ትዝ የሚልህ ነገር? ያው እኔ ዋናው ነገር አሁን ያው እዚህ ድርጅት ከመግባቴ በፊት ምንድነው አለ አይደለ በቃ የህይወት ያኛውን ህይወት በደንብ አየሁት። ያው በፊት ተሸውጄ ነበር። ነገር ግን የሆነ ትንሽ ከፍ እያልኩ ስመጣ በእውቀትን በምንም ይሄ ህይወት ለኔ አይመጥነኝም አይሆነኝም። ምክንያቱም እኔ መሆን ያለብኝ ቦታ ሌላ ነው ብያሰብኩኝ። ከዛ እዚህ ከገባሁ በኋላ ስታስተምረን ትምህርት በቃ የተለያዩ ትምህርቶች አሁን ለምሳሌ ስለ ራስን ማወቅ ስታስተምረን እንዴት ነው እኔ ማን ነኝ መጀመሪያ ምን መፍጠር እችላለሁ? ምክንያቱም ይሄ ማነቃቂያ ለኛ ትልቅ ነገር ነው ማለት ነው። በተለይ ያው እንግዲህ ራስን ስለማወቅና ስለመቀበል በቃ ራስን አውቆ አንድ ሰው ራሱን አውቆ ራሱን መቀበል ይኖርበታል። በየትኛውም ደረጃ በየትኛውም ሁኔታ ውስጥ ቢሆን እሱ አቅም አለ። ሁሉም ሰው አቅም አለው። እኔ ትናንትና አቅም ነበረ የለኝም ነበረ፣ ተስፋ ቆርጬ ነበር፣ በተለያዩ ነገሮች ተጠቅቼ ነበር። ነገር ግን ምን አደረኩኝ? ራሴን አወቅኩኝና እኔ በቃ እኔ ነኝ፣ እኔ የሆንኩትን ማንነት መቀየር አልችልም። ስለዚህ ያንን ማንነቴን ተቀበልኩትኝ። ያን ማንነቴን ተቀብዬ ደግሞ ምን መስራት እችላለሁ? እኔ ከማንም አላንስም፣ ከማንም አልበልጥም። ስለዚህ እንደማንኛውም ሰው ሰርቼ መኖር እችላለሁ። እንደማንኛውም ሰው ከመሬት ተነስቼ ከታች ተነስቼ ነገ ትልቅ ደረጃ መድረስ እችላለሁ። ስለዚህ ያ ትምህርት ለኔ ትልቅ ሚና አሳድሮብኛል አንዱ። ሌላው ደግሞ ያው አንተም ስታስተምረን ከልብ ስለምታስተምረን በቃ ጉሮሮ እንኳን እንዲህ ያለ ላበላብ እስከምትሆን ነበር ከልብ የምታስተምረን ማለት ነው። ይሄ ራሱ እኛ አእምሮ ላይ ይሰራል፣ በደንብ ነው የሚሰራው። ምክንያቱም ይሄ ሰው ለኔ ብሎ እንደዚህ ከተጨነቀ እንዴት ለኔ እኔ አልጨነቅም ብዬ አስባለሁ ማለት ነው። አንተ እሱ እኔ ለኔ እንዲህ ከተጨነቀ እንዴት ለራሴ እኔ እንደዚህ አልጨነቅም እላለሁ። እና ደግሞ ሌላው ደግሞ እግዚአብሔር ነው። ይኸው ጸሎት አደርጋለሁ። በቃ እግዚአብሔር ከምንም በላይ ከሁሉም በላይ ክብር ምስጋና ለሱ ይድረሰው። ዛሬ ይሄንን ስራ እንድሰራ ከዛም ሱስ ያወጣኝ እሱ ነው። ትናንት ያለፍኩበት መንገድ ደግሞ ለመማሪያ እንጂ መቀጠልበት እንዳልሆነ ማሳይቶኛል። ክብር ይስፋ እና ደርሻ ይሄ ነው። እውነት እኔ በጣም ነው ደስ የሚለኝ ቤኪዬ፣ እውነቴን ነው ማለት ይሄ አሁን እኛ የምንሰራው አገልግሎት ቀላል አገልግሎት አይደለም። የሰው ህይወት ላይ መስራት በጣም ከባድ ስራ ነውና ስራውን እንድወደው እንድቆይ እናም ደግሞ የበለጠ እንድሰራ ኢንከሬጅ የሚያደርገኝ ነገር እናንተን የመሰሉ ልጆች ማየቴ ነውና አንተ ጋር ያሉ አቅሞች፣ አንተ ጋር ያሉ ችሎታዎች ሳይ በጣም እደነቃለሁ። የኔ ስራ ያ ነው። እናንተ ውስጥ ያለውን ነገር መቀስቀስ፣ እናንተ ውስጥ ያለውን ነገር ማነሳሳት ነውና እንዳልከውም ደግሞ ራስን ማወቅና መቀበል ወሳኝ ነገር ነው። የሰው ልጅ መጀመሪያ ከራሱ ጋር ነው መስማማት ያለበት። ሌሎች ነገሮችን ማየት ከመጀመሩ በፊት ወደ ውስጡ ነው መመልከት ያለበት። ፈጣሪ ለምንድን ነው የፈጠረኝ? በምን ዓላማ ነው ወደዚህ የላከኝ? ምን እንዳደርግ ነው? ቁጥር እንደሞላ ብቻ ነው ወይስ ምንድነው ዓላማው የሚለውን ጥያቄ መመለስ መቻል ነውና አንተ ደግሞ ከሱ ጋር ነው አይ ቲንክ የተገናኘው ብዬ አስባለሁ። በእርግጥ የስልጠናዎቹ ይዘቶች ሰፊ ናቸው፣ ብዙ ቁም ነገሮች ያሏቸው ናቸው። ግን ደግሞ ያነሳህልኝ ነጥብ ለኔ በጣም ብዙ እንድሰራበት የሚያደርግ ወደፊት ለሚመጡ ልጆችም የበለጠ እንድሰራበት የሚያደርግ ጥሩ ጥቆማ ነው። ሌላስ ያው ትምህርቶቹ ሰፊ ናቸው። ራስን ስለመግዛት፣ በዓላማ ስለመኖር፣ ሁለንተናዊ ለውጥ ስለማምጣት፣ በመርህ ስለመመራት አይደለ? አዎ ብዙ ነው። ጠንክሮ ስለመስራት፣ ስለ ንጽህና ለምሳሌ ንጽህና ራሷን እኔ ቤቴን ደውቃ አንድ ቀን እጋብዝሃለሁ። ራሴ ኩሉኝ ነው የምኖረው። ለራሴ በቃ ሴፍቲን ጥብቅ አድርጌ ነው የምኖረው። ምክንያቱም ስለ ንጽህና አስተምረናል። ምን አልከም? በቃ ንጽህና እዛ ጋራ አንድ ሰው መጀመሪያ ራሱን መጠበቅ ይኖርበታል። በቃ ራሱን ይሄ ክብር ነው፣ የክብር ጉዳይ ስለሆነ ማለት ነው። ንጽህና አንደኛ ለጤና ነው፣ ለኑሮም ለምንም ነገር ቢሆን ንጽህና አስፈላጊ እንደሆነ ተረድቻለሁ። ሌላ ደግሞ ሁለንተናዊ ለውጥ እንዳልከው መጨረሻ አካባቢ ተምረናል። ስለ ሁለንተናዊ ለውጥ፣ ስለ ራስን መግዛት፣ ራሳችን እንዴት መግዛት እንዳለብን እንዲሁም በጣም ብዙ ሰፊ ናቸው። ስለዚህ ያው እሱ በእነሱ ትምህርቶች ዛሬ እየተጠቀምኩ ነው ያለሁት ማለት ነው። ያ ትምህርት መቼ እንደሚመጣልኝ ታውቃለህ? ህይወትን ስኖረው ነው። እንደዚህ ስኖረው ያን ነገር ሳስታውስ፣ ለምሳሌ የሆነ ጥፋት ላጠፋ ስል ለምሳሌ አሁን ከሆነ ሰው ጋር ልጋጭ ካልኩኝ ራስን መግዛትን ተምሬያለሁ። ራሴን እንዴት መግዛት እንዳለብኝ አውቄያለሁ ማለት ነው። ያን ነገር በትዕግስት ማለፍ እችላለሁ ማለት ነው። ስለዚህ ደርሻ የእውነት አንተን ያው እግዚአብሔር ይባርክ። ሲጀመር እዚች ምድር ላይ እግዚአብሔር አንተን አምጥቷል። የሚፈልገውን ነገር ደግሞ እየሰራብህ ነው።
ይሄ ደግሞ እየታየ ነው፣ በእኛም እየታየ ነው። ሌሎችም ብዙዎችም አሉ እንደኔ እንደዚህ ሰርተው እንዲኖሩ ከሱስ እንዲወጡ ራሳቸው እንዲቀይሩ ለብዙዎች ምክንያት ሆነሃል። ከዚህ ወደፊትም ደግሞ ትሆናለህ። እግዚአብሔርም ደግሞ ይባርካል። እኔም በጣም ከልቤ ነው የማመሰግነው። ያንተ ውለታ ተከፍሏል። ቤኪዬ እኔም አመሰግናለሁ በጣም ምንም ውለታ የለብህም። እግዚአብሔር እንደዚህ ያለ ፍሬ ስላሳየኝ እኔ እድለኛ ነኝ። በጣም ኮራብሃለሁ። አንገቴን ቀና አድርጌ ነው ልጅ አለኝ ማለት የምችለውና ባህሪህን ሳይ የሥራ ወዳድነት እንትንህን ሳይ ኢነርጂህን ሳይ ክሬቲቪቲህን ሳይ በጣም እደነቃለሁና በትክክል መሆን ያለብህን ነገር እየሆንክ እንዳለ አስባለሁና አይ ሆፕ በደንብ ትልቅ ደረጃ ደርሰህ እንደማይ ምንም ጥያቄ የለውምና ትልልቅ አዋርዶች የምትበላ ልጅ እንደምትሆን አልጠራጠርም። እስቲ ምንድነው ወደፊት የምታስበው? አላማ ምንድነው? ምን አይነት ቤኪን እንጠብቅ በሚቀጥሉት 5 ዓመታት 6 ዓመታት? ምናልባት የዩቲዩብ ቻናሌ ብዙ ሰብስክራይበር ባይኖረው ያሉት ሰዎች ሰብስክራይብ እንዲያደርጉ በዚሁ ኢንቫይት ማድረግ ፈልጋለሁ። እንግዲህ ዩቲዩብ ላይ ያው ብዙዎቻችሁ ታውቁኛላችሁ። እናም እንግዲህ ቤተሰቦቼ ይሄን ወንድሜን ሰብስክራይብ እንድታደርጉልኝ እፈልጋለሁ ፕሊስ። እሱን ሰብስክራይብ አደረጋችሁ ማለት እኔንም ሰብስክራይብ እንዳደረጋችሁት ነው የምቆጥረው። ቤተሰብ ሁላችሁም ሰብስክራይብ ልታደርጉት ይገባል። የበለጠ እንዲሰራ እንዲህ አይነት ሰዎች ደግሞ መበረታታት የግድ አለባቸው ብዬ አስባለሁ። ሰብስክራይብ እያደረጋችሁ ቪዲዮን ሼር እያደረጋችሁ አበረታቱት። ቤተሰቦቼ ለምታበረታቱት በሙሉ በጣም አመሰግናለሁ። እግዚአብሔር ሁላችሁንም ያክብርልኝ። እሺ ጋይስ የሱም ቤኪ ቲዩብ ይላል የዩቲዩብ ቻናሉ። ሁላችሁም እንግዲህ እኔ ቤት ያላችሁ ቤተሰቦቼ ሰብስክራይብ አድርጉት። ምንድነው ታዲያ ምን ጠብቀው የሚቀጥሉት 5 ዓመታት? ያው የሚቀጥሉት 5 ዓመታት 6 ዓመታት ላይ እንግዲህ እኔ ዋናው ኮንቴ በቃ ቤተሰቦቼን ማስደሰት እፈልጋለሁ። በመጀመሪያ ደረጃ በቃ ራሴን ቀይሬ ከዛ ቤተሰቦቼን ማስደሰት እፈልጋለሁ። ከዛ ቤተሰቦቼን ካስደሰትኩ በኋላ እኔም እንግዲህ ከጎዳና ተነስቻለሁ አይደል? እኔም ትናንት ብዙ መከሮች አልፌያለሁ። ነገ ደግሞ ከኔ በታች ያሉትን ድጋፍ ለሚያስፈልጋቸው ሁሉ ድጋፍ አደርጋለሁ። ደግሞ ይሄን ደግሞ አሳካዋለሁ እና በቃ መኪና ገዛለሁ። ይሳካል። ቤትም ይጨምርልህ። ባይ ዘ ዌይ እኔ በጣም የወደድኩት አሁን ስናወራ በደንብ የታዘብኩት ነገር የትኛውም ለውጥ ከራስ ነው የሚጀምረው ይባላል። ሻወርና ለውጥ ከራስ ይላል አበው ሲተርት። ትዝ ይላል ሁለንተናዊ ለውጥ ስንማር አንድ ሂስቶሪ ሼር አድርጊያችሁ ነበረ ስለ አንድ ጳጳስ ዓለምን ለመቀየር ተነስቶ መጨረሻ ላይ ስላልተሳካለትና መጨረሻ ላይ ደግሞ በመቃብሩ ላይ ጽሑፍ ስላስጻፈ አንድ ታሪክ ነግሬያችሁ ነበር። ትዝ ይላል። ይሄ ጳጳስ ዓለምን ለመለወጥ ሞክሮ አልተሳካለትም። አፍሪካን ለመለወጥ ሞከረ፣ አልተሳካለትም። እድሜው እያለቀ ቀበሌውን ምናምን ወረደ። በመጨረሻ እድሜው አለፈ እና የኑዛዜ ቃሉ ይሄን የሚል ነበረ። መቃብሬ ላይ መጀመሪያ ራሴን ለውጬ ቢሆን ኖሮ ቤተሰቤን ለውጥ ነበር። ቤተሰቤን ለውጬ ቢሆን ኖሮ አካባቢን ለውጥ ነበር። አካባቢን ብለውጥ ደግሞ ቀበሌን ከዛ ዓለምን የመቀየር እድል ነበረኝ የሚል ሂስቶሪ ተናግሬ ነበርና እሱን እያየው ነው አንተ ውስጥና ሁሉንም ነገር መጀመሪያ አንተ አድርገው ከዛ በኋላ ማውጣት ከዛ በኋላ ለሌላው ሰው ማስተማር ላይ ነው ትኩረት የምታደርገውና እሱ አፕሪሺየት ማድረግ የምፈልገው ነገር ነው። በርታ። በእውነት ትልቅ ደረጃ ደርሰህ ህልምህም እውን ሆኖ እንደምንገናኝ አልጠራጠርም። ሻይ ቡና ምናምን እንላለን። እንግዲህ ቤተሰቦቻችን የነበረንን ቆይታ እዚህ ላይ እንቋጨውና እኔና ቤኪ በኋላ ላይ ሻይና ምንድነው ያለውን ነገር እንቋደሳለን። ሰብስክራይብ አድርጉት፣ ሼር አድርጉት። እግዚአብሔር ይባርካችሁ። በጣም ነው ማመሰግናችሁ። ወዳችኋለሁ። ቴንክ ዩ ሶ ማች። አመሰግናለሁ።